ዓመት አሸጋግሯቸው ስለነበር አሁን እግዚአብሔር ማመን ምን እንደሆነ አወቁ። እሱም አገልግሎት አዞ መኖር ምን እንደሆነ አወቁ። እና አንዳንድ ጊዜ እኔ የኛን ህይወትና እግዚአብሔርን ያላመኑ ሰዎችን ህይወት አወዳድረዋለሁ። እኛ ስለ ምግብ ስለ ልብስ ስለ መኖሪያ የምንጨነቅ ከሆነ አህዛብም የሚያደርጉት ያላመኑት የሚያደርጉት ይሄንን እኮ ነው። በወንጌል ላይ የተቀመጠልን ይሄንን ነው። እነሱ ስለሚጠራጠሩት ነው እግዚአብሔርን አሳልፎ መስጠት ያልቻሉት። የኛ እስከምን የመጣ ይሆናል? እኛ ግን እናምነዋለን አምላካችንን ብለን አሳልፈን በመስጠት ያጣን እንኳን ቢሆን ነው እኮ ውስጣችን የሞላ ማድረግ እግዚአብሔር ይችላል። የጎደለ ነገር እንዳይኖር አድርጎ መስጠት ይችላል። ለዚህ ነው እነ ቅዱስ ዳዊት ያ እስራኤልን የምትጠብቅ እስራኤልን መንጋ የምትጠብቅ አምላክ ሆይ በክሩቤል ላይ የምትቀመጠው ተገለጥልን፣ አንተን ተስፋ አድርገን አንብበንህ ተረድተንህ ሰንቀንህ ይዘንህ እንድንጓዝ አድርገን ማለታቸው ነው። እኛን ለማዳንና ብለው የጸለዩት ይህንን ተስፋ በማድረግ ነውና ይሄ አዲሱ የምንመጣው ዘመነ ማርቆስ ተስፋ እግዚአብሔርን የምናደርግበት ዘመን እንዲሆንልን ነው ቤተክርስቲያን የምትነግረን።